ውዴ ውዴ ለምንድን ነው ዝም የምትለኝ? ብቻ እንደፈራሁት እንዳይሆን። ስጠራት ለምንድን ነው የማሰማው? ሄሎ ስሚ። ሄሎ እንዴት ነህ? ሁሉ ሰላም ወይ? ሰላም አማን ነው አለው ደህና ነኝ። ባለፈው እኮ ባልኩ ነገር ላይ ላማክር ብዬ እና ያው አሁንም በቃ ባለፈው እንዳልኩ ነው። ባለቤቴ ምንም ስጠራት ልትሰማኝ አልቻለችም። እንደውም አሁን እየባሰባት ነው ሁሉም ነገር። ምንድን ነው ማድረግ ያለብኝ? አዎ ግን ሳላ ይሄ ነገር እኮ ግን ተደጋገመ። ባለፈውም እንደዚህ ብለኸኝ ነበር። ማለት በቃ ግዴታ ወደ ሕክምና መሄድ ያለባት ይመስለኛል። ግን ከዛ በፊት ወይ እንደዚህ ብናረግስ? አንተ ዝም ብለህ ቀረብ ብለህ የሆነ 5 ሜትር ምናምን አካባቢ ያለ አይደል? እንደዚህ አይነት ቦታ ላይ ሆነ ጥራት። ካልሰማችህ ጠጋ ብለህ ከ3 ሜትር ምናምን ደግሞ ሆነ ጥራት። እሱንም ካልሰማችህ 1 ሜትር 2 ሜትር ቀረብ እያልክ ጥራትና እማትሰማህ ከሆነ በቃ ችግር አለ፣ ሕክምና ማድረግ አለባት። ችላ መባል የለበትም እኮ። አሞሻል ምናምን ብላት እኮ ስሜቷ እንዳይጎዳ ብዬ ነው። በቃ እኮ ይሄንን ሞክርና ካልሆነ እንሄዳለን። በቃ እሺ፣ በቃ አሳውቅሃለሁ፣ ደውዬ አሳውቅሃለሁ። ቻው ውዴ ውዴ ውዴ። አቤት። ስጠራሽ አሰሚኝም እንዴ? ለአምስተኛ ጊዜ እኮ ነው አቤት ያልኩ። አልሰማኸኝም እንዴ? ወይ ችግሩ ራሴው ጋር ነው ያለው። ቤት እኮ ልገዛልሽ ነው። ወይኔ ታድዬ፣ የት? እኔም እንደ ባለቤትነቴ ለውዷ ሚስቴ ለበዓል ስጦታ የሚሆን ቤት ልገዛላት ነው። ተከተቢ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። አረፍ በሉ። ያው ከብዙ ደንበኞቻችሁ ቤቶቻችሁን በቃላችሁ መሰረት ገንብታችሁ እንደምታስረክቡ ሰምተን ነበር ወደ እናንተ የመጣ ነው። ምርጫችሁ ዴምሲ ሪል ስቴት ስላደረጋችሁ በጣም እናመሰግናለን። ዴምሲ ሪል ስቴት ላለፉት 30 ዓመታት ያህል በኮንስትራክሽን ዘርፍ ላይ የነበረ ድርጅት ነው። አሁን ደግሞ ለቡ መብራት ኃይል ጋር በ65395 ካሬ ላይ ያረፈ ኮምፓውንድ ሂልሳይድ አፓርትመንት እየገነባን ነው። ከስቱዲዮ ጀምሮ እስከ ባለ 4 መኝታ አማራጭ ቤቶች አሉን። 40/60 የባንክ ብድር አለን። ቅድመ ክፍያችን ከ8% እስከ 10% ነው። እንዲሁም ደግሞ ለአረፋ በዓል ምክንያት በማድረግ እስከ 35% ድረስ ቅናሽ አድርገናል። በጣም ደስ ይላል። እንግዲህ ልጃችን በአዲስ ቤት ሊቀላቀለን ነው። እንግዲህ የዘንድሮ ልጅ እኮ ገደኛ ነው። የሚወለደው ራሱ ሀብት ላይ ነው። እኔ አባቱ ከልጅ ልጅ የሚተላለፍ ንብረት ነው የማወርሰው። በሰላም ተገላገይ። እንግዲህ ደግሞ ለገንፎ እንዳትረሽኝ። ፈጥነው በመሄድ ለአረፋ በዓል የተዘጋጀውን 35% ቅናሽ ይጠቀሙ። እንዲሁም በእኔ በኩል ለሚሄዱ 20 ሰዎች ልዩ ቅናሽ አለው። ለበለጠ መረጃ ስክሪን ላይ በሚታዩት ስልክ ቁጥሮች ይደውሉ። ዲኤምሲ ሪል ስቴት